አብረንም በመንፈስ ከፍ እንልበታለን ማለት ነው። ሰላም ሰላም የዚህ ዩቲዩብ ቻናል ተከታታዮች፣ እግዚአብሔር ጸጋ እግዚአብሔር ሰላም ባላችሁበት ለሁላችሁም ይሁን። ዛሬ እንግዲህ አንድ አዲስ ነገር ይዤላችሁ መጥቻለሁ። እግዚአብሔርን በስራ ቦታዎቻችን ሆነን ባለን ቦታዎች ሁሉ ሆነን እያመሰገንን በዝማሬዎቻችን ከፍ የምንልበት የአውዲዮ መዝሙሮች በዚህ ዩቲዩብ ቻናል ላይ እየለቀቅን እንደሆነ ይታወቃል። ዛሬ ደግሞ አንድ አዲስ ነገር ይዤላችሁ መጥቻለሁ። ይህም ምንድን ነው? አዳዲስ የሚለቀቁ ምርጥ ድንቅ የምንባረክባቸው እግዚአብሔርን የምናመሰግንባቸው መዝሙሮች በዚህ ዩቲዩብ ቻናል ላይ የሚለቀቁ ይሆናል ማለት ነው። ስለዚህ የመጀመሪያ መዝሙሮች አዳዲስ ይለቀቁ በዚህ ዩቲዩብ ቻናል ላይ የሚለቀቁ ይሆናሉ ማለት ነው። ታላላቅ ዘማሪያን፣ አዳዲስ የሚወጡ ዘማሪያን፣ የድሮ የተባረክንባቸው መዝሙሮች በዚህ ዩቲዩብ ቻናል ላይ ይለቀቃሉ ማለት ነው። ስለዚህ ከዛሬ ቀን ጀምሮ አብረን በእግዚአብሔር መንፈስ ከፍ የምንልበት የምንባረክበት በስራ ቦታዎቻችን ሆነን እየሰራ ሊሆን ይችላል፣ እየጸለይን ሊሆን ይችላል። በተለያዩ ቦታዎቻችን ሆነን እግዚአብሔርን ብናመሰግንበት ይሆናል። በዚህ ዩቲዩብ ቻናል ላይ የሚለቀቁ ዝማሬዎች፣ የጸሎት ዝማሬዎች፣ የምስጋና ዝማሬዎች፣ ካለንበት ከሆነ መንፈስ በእግዚአብሔር መንፈስ ከፍ የሚያደርጉን ዝማሬዎች፣ ካለንበት ከየትኛውም መከራ፣ ስቃይ፣ ሐዘን በእግዚአብሔር መንፈስ የሚያወጡን ዝማሬዎች በዚህ ዩቲዩብ ቻናል ላይ ይለቀቃሉ ማለት ነው። መጽሐፍ እንደሚናገር ምስጋናውንም ዝማሬውንም በጀመሩ ጊዜ በጠላቶቻቸው ላይ ድብቅ ጦር እንደተነሳ እግዚአብሔር እንዳስነሳላቸው ይናገራል። እኛም እያመሰገንን እግዚአብሔር እኛን ሊወጉት በመጡ ጠላቶቻችን ላይ ድብቅ ጦርን ያስነሳል ማለት ነው። ስለዚህ ከእናንተ የሚጠበቀው ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ለሌሎች እንዲባረኩበት ሼር በማድረግ እንባረክበታለን፣ አብረንም በመንፈስ ከፍ እንልበታለን ማለት ነው። ስለዚህ ባላችሁበት እግዚአብሔር መንፈስ በዝማሬ ከፍ እንላለን ማለት ነው። ተባረኩ። ወዳችኋለሁ። ሰብስክራይብ ሼር በማድረግ አይረሳ። ተባረኩ። ሻሎም